ከዛም አድራሽ ወጣ እንደምትከታተላችሁ ደግሞ ማለት በደንብ አውቀዋል። ሞገስ እስከመጨረሻው እስከዳካቸው አትፈልጊ ይኸውልሽ አረብ እኮ ለጥርሷ ወዲያው ወርቅ የገጠመላት ውሻ ነች። አዎ ካልጮች ደግሞ እሷን ገለሽ ወርቅ ጥርሷን ገቢ ማድረግ ነው። እሺ ንስር ብቻ ነው የምትፈልጊው? እሺ እደውላለሁ ዋናሽ ሰላም ሰላም ቤተሰብ ሰላም በያላችሁበት የዓለም ዳርቻ ብዘት ተረፍረፍ ይበልላችሁ። ምሳሌ ድራማን የዛሬውን ክፍል እንዴት አያችሁት? እንደው ዝና የሚባልና ማህሌት የሚባሉ ሰዎች ግን ጨጓራችንን ልጠው ሊጨርሱን ነው። በተለይ ዝና እንደው ክፋት ብቻ ነው እንደ ስራው እሱ። ማህሌት ደግሞ ምንድን ነው በቃ አትነቃም። እንዳሁንም እንደው ያው ናት። በስመ አብ እና በጣም የገረመኝ ነገር ደግሞ ከነሱ የሉላ መፍዘዝ ነው። ሉላ ምንድን ነው እንደዚህ ፍዝዝ ያለችው ማለት ነው። በእርግጥ ያለችበት ኑራበት የነበረው ሁኔታ ከባድ ሊሆን ይችላል። ግን አሁንም በቃ በጣም የደከመች ናት እንዴ። በቃ ሰውየውም እንደደከመች ስላየ መጫወቻ አረጋት። ጠበቃው ተብዬው በጣም ነው የሚያናድደው እሱ ራሱ። ግን ከዚህ ሁላ ጭንቀት ብትናገር የተሻለ ነው የሚመስለኝ። በዚህ በዝምታዋ ውስጥ እንደውም የባሰ አዝቅጥ ውስጥ ነው እሱንም ሞገስንም እሷም የምትገባው ማለት ነው። ዝምታ አንዳንድ ጊዜ ዝም በሚባልበት ቦታ ሲሆን እንጂ ዝም በማይባልበት ቦታ ከሆነ ከአደጋው ከመናገር የበለጠ ይሆናል ማለት ነው። በዚህ በኩል ደግሞ ብሩህና ቅድስትዬ ያው እንግዲህ ፍቅር እየተሰማቸው ነው። ግን ሁለታቸውም እየተፋፈሩ እየተፈራሩ ነው። ቅድስት ያው ፍቅር ውስጥ ናት። በእርግጥ ብሩህም እንደዛ ይመስላል። ተዋታልና እንዴት እንደሸወዷት በእንትን በጌም አማሃይተው 400 ብሯን ተላፈች። እና ይሄ ልጁ ደግሞ ደላላ ተብዬው ደግሞ ምንድን ነው በጣም የላፈ ነገር ነው። ቅድስት ላይ ደግሞ አይኑን የጣለ ይመስላል ነገረ ስራው ሁሉ። እና ይሄ ራሱ የሆነ አንድ ችግር የሚያመጣባቸው ነው የሚመስለኝ እኔ በእኔ በኩል ማለት ነው። እነ ዝና ጋር ተገናኘ ደግሞ ዝና ምናምን ቅድስት ደግሞ ብሩክን እንደምፈልግ ካወቅ የሆነ እንትን ክው እያደረገው ነው። እና ምሳሌ ደግሞ በጣም እየበሰለች ያለች ልጅ ናት። ነገርዋ ሁሉ ወሬዋ ሁሉ በጣም ምርጥ ልጅ ሆናለች። እና በዚህ በኩል ደግሞ
መድብል የሰዎቹን ክፋት እየተናገረ ነበረ። እነዚህ ሰዎቹ መሬትም አላቸው ብዙ ወንጀል ይሰራሉ ብሏል። መድብል ግን በጣም ጀግና ነው። እንግዲህ እነዚህን እነ ዝናንና ግብረ አበሮችን ተባብሮ አዝቅጥ ውስጥ እንደሚከታቸው ተስፋ እናደርጋለን። እንደዚህ እንደፈነጩባቸውማ ከቀሩ እውነት ነው። ክፉ ነገር ካልተነቀለ የትም ቢከድ ተከትሎ ይመጣሉ እና እናንተስ እንዴት አያችሁት ድራማውን? ሀሳብ አስተያየታችሁን እስኪ ጻፉልኝ። በቀጣይ ክፍል ሞገስና ሉላ እስኪ ለሞገስ ትነግረው ይሆን? በእርግጥ አይኔን አይተህ ተረዳኝ ምናምን አለች። ግን እንዴት ብሎ ሊረዳት ይችላል? እንግዲህ መቼስ ድካሟን ሊረዳት ይችላል። ግን ደግሞ የሆነ እንዴት ብሎ በምን ሂሳብ ገምቶ ሊያውቅ ይችላል? ከባድ ነው በእውነት። ዝና ያገታት ልጅ ደግሞ በጣም ብስል የሆነች ልጅ ናት። ግን እንደው ከዝና እጅ ፈጣሪ ያውጣት ከዚህ ጅብ የሆነ ሰውዬ። አሁን በእርግጥ እሷ እንደ ሉላ አይደለችም፣ ግን የሆነ የሚያግዛት ነገር ትፈልጋለች እና እንደው ፈጣሪ አውጥቷት ከሱ እጅ ባስመለጣት እሱም ይራራላት ይሆን? ብቻ በጣም ከባድ ሁኔታ ውስጥ ነው ያለችው። እና አቶ ዝና መቼ ነው የሚቀጣው? እኛ በጉጉት እየጠበቅን ነው የሚቀጣበት ቀን